سيدنا خضر ማን ናቸው? እወነኝህ ስብዕና የአደም ልጅ የሆነው የሸይተ ልጅ ናቸው? ክፍለ ዘመናትን እየተሻገሩ ሞትን ሳይቀምሱ እንዴት እስከ ዛሬ ቆዩ? ሰይዱና ኸድር እውን በዘመናችን በህይወት አሉ? ከምድራችን ክፍል የት አካባቢ ይኖራሉ? ሰይዱና ኸድር ነብይ ናቸው ወይስ ወልይ ናቸው? ወይስ ግምት የማይፈታቸው እንቆቅልሽ ናቸው? ምድራችን በሰው ልጅ አእምሮ ተተንትኖ መፈታት በማይችሉ አያሌ ትንግርቶች የተሞላች ስፍራ ናት። ምድራችን ባለፈው ዕድሜዋ እልፍ አላፍ ተአምራትን ስታስተናግድ እንደመቆየቷ ሁላ ዛሬም ያልተፈቱ እንቆቅልሾቿ በየማዕዘናቱ የሰው ልጆችን እያነጋገሩ ይገኛሉ። ከነዚህ ሊፈቱ ካልቻሉ የምድር እንቆቅልሾች ውስጥ ነብይ ይሁን ወልይ፣ ንጉስ ይሁን ዓቢድ፣ በህይወት ይኑር አይኑር ያለየለት ሰይዱና ኸድር ግንባር ቀደሙ ነው። በዚህ አወዛጋቢ ስብዕና ዙሪያ የኢስላሙ ዓለም ቀደምት ምሁራን የተለያየ አቋም ቢኖራቸውም ይህ ስብዕና በዘመናችን ላሉትም የኢስላም ምሁራን ያልተፈታ እንቆቅልሽ ሆኖ ቀጥሏል። አንዳንድ የኢስላም ምሁራን ስለዚህ ስብዕና መልካም የአላህ ባሪያ ነው ሲሉ፣ ሌሎቹ ደግሞ ከድር ከአደም ልጆች ውስጥ አንዱ የሆነ ሲሆን የመላውን የነቢያት ዘመንም የማግኘት ዕድል ተችሮታል። ከኑህ ዓለይሂ ሰላም ዘመን አንስቶ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ያሉትን ነቢያት ከማግኘትም ባሻገር በዘመናችንም ስፍራው በወል በማይታወቅ ቦታ እንደሚኖርና እርዳታ ለሚያሻው ሰው እርዳታ እያደረገ እንደሚቆይ የታሪክ መዛግብት ያትታሉ። ሌሎች ምሁራንም ሰይዱና ኸድር መልካም የአላህ ባሪያ ሆኖም ነቢያትን በተለያየ ዘመን የሚያስተምራቸው የነቢያት መምህር ነው በማለት በሱረቱል ካህፍ የተመለከተውን ታሪክ እንደ ማስረጃነት ያቀርባሉ። በዘመናቸው ተከስቶ ካስተማራቸው ነቢያት መካከል በቁርአን የተጠቀሱትን የሰይድና ኸድርንና የሙሳን ዓለይሂ ሰላም ትርክት ቁርአን እንዲህ ሲል ያስቃኘናል። ከዕለታት አንድ ቀን ሙሳ ለእስራኤላውያን ቆሞ ዳዕዋ እያደረገላቸው ሳለ ሙሳ ሆይ ከሰዎች ሁሉ አዋቂው ማን ነው ሲሉ እስራኤላውያኑ ጠየቁት። ሙሳም ዓለይሂ ሰላም እኔ ነኛ ብሎ ሲመልስላቸው አላህም ሙሳን ወቀሰውና ሙሳ ሆይ ለኔ በሁለት ባህሮች መገናኛ ላይ አንድ ባሪያ አለኝ፣ እሱም ካንተ በላይ አዋቂ ነው ሲል መለሰ።